ፐርሰን አለው ማለት ነው። እኔ ይላል ሸክስ አለው በአረብኛ አለው ብሎ ነው ያስቀመጡት። እንደዛ ብሎ ነው ያስቀመጡት። ሃይማኖት አበው ላይም እንደዛ ነው የተቀመጠው ነገር ማለት ኢሳያስ 66:1 ላይ ራሱ ሰማይ ዙፋኔ ነው ምድር የእግሬ መረገጫ ነው ይላል። ስለዚህ እግር አለው። ግን እግር ማለት ትርጉም አለው ካሉ ትርጉሙን ባይብል ላይ ማምጣት ነው ያለባቸው። እግር ማለት ይሄ ነው ትርጉሙ የሚል ነገር እንደዛ አይነት ነገር ትምህርት የለም። ሌላው ኢሳያስ ማነው ዘፍጥረት 11:5 ላይ እግዚአብሔር የአዳም ልጆች የሰሩትን የከተማ ለማየት ወረደ ይላል። ወረደ ሲባል ልክ ሰው አንደኛ ፎቅ ላይ ሆኖ ከታችኛው ፎቅ ላይ ሲወርድ ላይኛው ፎቅ ላይ የለም ነው ተብሎ የሚባለው። ለምን? አንደኛ በአቅጣጫ የተገደበ ነው። ሁለተኛ በታይምና ስፔስ ውስጥ ያለ ነገር ነው። ሶስተኛ ፊዚካል ኦብጀክት ነው ሰው። ስለዚህ ሪፈረንስ ፖይንት አለው። ቀኝ፣ ግራ፣ ፊት፣ ኋላ፣ ታች ላይ የሚለው ነገር ሪፈረንስ ፖይንት ያለው ነው። አንጻራዊ ነገር ነው ለእኛ ሲነገር፣ ኒስቢ ነው እኛ ጋር ያለው ነገር። አላህ ዘንድ ግን አላህ ከፍ ያለ ነው ስንል ሙጥለቅ ነው። ስለዚህ የግድ አላህ ወረደ ሲባል ቃል በቃል የሆነ ዛፍ ትቶ መጣ ምናምን የሚል ትማትተ በልቅናው በሚገባው መልኩ አላህ ይወርዳል። እንዴት እንደሚወርድ ደግሞ ከፍያው አልተገለጸም። እንዴት ሐዲስ ላይ የሙስሊም ደም ከሶስት ምክንያት በስተቀር አይፈስምና አሉ። የመጀመሪያው ምንድን ነው? በጋብቻ ላይ ዝሙት ያደረገ ሰው ከሆነ የሞት ቅጣት ይቀጣል ማለት ነው። ሁለተኛው ቅጣት ምንድን ነው? የገደለ ከሆነ ይገደላል ብለዋል። ሶስተኛው እና የመጨረሻው ደግሞ ከሃይማኖት ወጥቶ ጀማውን የሚከፋፍል ከሆነ ጀማውን ለመበተን የሚሰራ ከሆነ እሱም ይገደላል ማለት ነው። በሶስት አይነት መንገድ የሚገደለው ማለት ነው። ይሄ ነው ሐዲሱ የሚናገረው። እዚህ ላይ ያልተብራራልን ነገር ካለ አብራራልሃለሁ። እሺ፣ ለቆ በመውጣት ብቻ አይችልም ማለት ነው። ለቆ መውጣት በራሱ ሪዝን አይሆንም። የተለያዩ ሸርጦች አሉት ራሱ ማለት ነው። አሁን ለምሳሌ ጀማውን እከፋፍላለሁ ካለ 3 ቀን እድል ነው የሚሰጠው። መጀመሪያ ይመከራል። ከምን አንጻር ነው እያረካ ያለው ተብሎ ይነገራል። ከዛ በኋላ ደግሞ በዑለማዎች ምክር ቤት ውይይት ይደረጋል ማለት ነው። በሱና መካከል አይ ምናምን ብሎ ጀማውን እከፋፍላለሁ ካለ ግን ወይ ከሀገር ነው መውጣት ያለበት ወይ ደግሞ ለ3 ቀን ይሰጠዋል። እድሉን ካልተጠቀመ ይገደላል ማለት ነው። ይሄ ነው በሸሪዓ ላይ የተቀመጠው ማለት ነው። ክርስቲያን አይደል አንተ? በክርስትና ውስጥ አንድ ሰው ክርስትናን ለቆ የወጣ ሰው ምንድን ነው የሚሆነው? ለምሳሌ በህጉ መሰረት አሁን ፕራክቲካሊ ስለሌለ ነው። ፍትሐ ነገሥት ላይ ራሱ እንደዛ ነው የሚናገረው። አንድ ሰው ክርስትናን ለቆ ከወጣ ይገደላል በሸሪያው መሰረት፣ ፍትሐ ነገሥት ላይ ማለት ነው። ለምሳሌ ዘዳግም 13 ላይ ይጠቀሳል። ኦሪት ዘዳግም ምዕራፍ 13 ቁጥር 6 ላይ አንድ ሰው ሌሎች አምላክን እናምልክ ብሎ ቢያስተምር ግደለው ነው የሚለው። ስለዚህ አንድ ሰው ለምሳሌ የሆነ ሃይማኖት ላይ አስተምረ ሲመጣ ግደለው ነው የሚለው። ዘዳግም 13 ላይ አንብበዋል? እስቲ አንድ ሰው ያወጣለትና አሰነው ካለ ወይ የሆነ ሰው ካለ ያውጡልህ። ዘዳግም 13 ከ1 እስከ 6 ብታነበው ጥቅሱን ያዘው። ለማንኛውም አንተም ከፈለክ ማለት ነው። ከዛ ላይ ምንድን ነው የሚለው? ሌሎች ማለት አንተም አባቶችም የማታውቀው ሌላ አምላክ እናምልክ ብሎ ቢያስተምር ግደለው ነው የሚለው። አንደኛ። ሁለተኛ ነገር ደግሞ እሱ ስላስተማረ ነው። ሳያስተምር አርፎስ ሌላ አምላክን ማምለክ ይችላል ወይ ሲባል አይችልም። ኦሪት ዘዳግም ምዕራፍ 17 ከ1 እስከ 5 ድረስ ከአንድ አምላክ ውጭ ሌላ አምላክ ያገኘውን ሰው ግደለው ነው የሚለው። እሱን አንብበዋል? መጽሐፈ ሚስጥር ላይም እንደዛ ይላል። መጽሐፈ ሚስጥር ላይም በብሉይ ኪዳንም በአዲስ ኪዳንም ከሃይማኖት ለሚወጣው ሰው የሞት ፍርድ እንዲፈረድበት ጴጥሮስ ለቀለሜንቶስ አዞታልና ይላል። መጽሐፈ ቀለሜንቶስ ላይም እንደዛ ነው የሚለው። በሰይፍ ቅሏቸው እያለ ነው የሚናገረው። ፍትሐ ነገሥትም እንደዛ ነው የሚናገረው። የኦርቶዶክስ መጽሐፍቶች እንደዛ ነው የሚያምኑት። ባይብል ላይም እንደዛ ነው ያለው። ግን በኢስላም አስተምሮት አንድ ሰው በሃይማኖት ማስገደድ አትችልም። ወደ እስልምና ና ብለህ ማስገደድ አትችልም። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ በሃይማኖት ማስገደድ የለም፣ ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጠ ነው የሚለው። ስለዚህ በሃይማኖት ማስገደድ የለም። አንድ ሰው ተገዶ ከሰለመ በጥቅም ላይ ተመስርቶ ከሰለመ እና ለተቃራኒ ጾታ ብሎ ከሰለመ እስልምናው ተቀባይነት የለውም። ከዛ አንጻር ነው የምናየው ማለት ነው። ይህን የሚመስለው ማለት ነው። በተረፈ ከእስልምና ሲወጣ ያ የወጣው ሰውዬ አስቆማታለሁ ስራ አላውቀውም ብለህ አሁንስ ብታስተምር በረተን
ታባራታለህ ማለት ነው። ልክ እስልምና ሸሪያው ባለበት ሀገር ውስጥም እንደዛ ነው ራሱ ማለት ነው። ጀማውን መከፋፈል አይችልም። የሙስሊሙን ጀማ መጥቶ መከፋፈል አይችልም። አንድና አንድ ሶስት ነው ያለበትን ልክ እንደ ሎጂካሊ ቁጭ ብሎ ማውራት እንደሚጠበቅ ሁሉ በዑለማዎች ምክር ቤት ቁጭ ተብሎ ይሄ ነገር ከምን አንጻር ነው? ከጥቅም አንጻር ነው ወይ እንትን ያለው ወይስ ደግሞ ሹርባት ገብቶበት ነው ያለ እውቀት ነው ያወራው ተብሎ በደንብ በስነስርዓት ስኮላስቲክ እና አካዳሚክ በሆነ አፕሮች ቁጭ ተብሎ ይመከራል ማለት ነው። አይ እኔ ያሻፈረኝ ይሄ በቃ የኢቲዝ ማይ ኦፒኒየን ብሎ ካለ ኦፒኒየኑን ይዞ ማለት ይችላል፣ ግን መልቀቅ ይችላል ማለት ነው፣ እዛ ቦታውም ማለት ነው። ነገር ግን ጀማውን መከፋፈል አይችልም። ጀማ ውስጥ ያንን ባጢሉን ወይም ደግሞ የሐሰት ትምህርቱ መዝራት አይችልም፣ ሸሪያው ባለበት ሀገር ማለት ነው። አያስተምራለሁ ቀጥላለሁ ካለ ግን ወይ ከሀገር ይባረራል፣ አልወጣም ካለ ደግሞ ያው 3 ቀን እድል ይሰጠውና የሞት ፍርድ ይፈረድበታል ማለት ነው። ይሄ ነው ያለው። ስለዚህ ሚርሊ ስለቀቀ ብቻ ሳይሆን ሌላ ሴራ ካለው የሚገደሉ ማለት ነው። አዎ ጀማው የሚከፋፈል ከወጣ በኋላ ማለት አሁን ምንድን ነው እነሱ የሚያደርጉት ሱነናዊ አቢዳውድ ላይ ያለውን ይጠቅሱና ወይም ደግሞ ኢማም ቡኻሪ ላይ ያለውን ከሃይማኖቱ የወጣውን ሰው ግደል ይላል ብለው ይላሉ። አሁን ጥያቄ መጠይቃቸው እዚህ ጋር እሱ ጥቅላዊ ነው የተከተተ ሙሉ አዲስ በግርድፍና በሌጣው አትረዳው ማለት ነው። ሀዲሶቹን ብትነግረኝ ደስ ይለኛል። እጅ እንዳያቸው ምን አልከኝ? ሀዲሶቹን ብትነግረኝ ደስ ይለኛል። እንትን ቴሌግራም ላይ ግባና ሙርተድ ብለህ ጻፍ። ይሄ ቻናል ላይ ሙሉ አለልህ ይሄ መረጃው ማለት ነው። ሙርተድ ብለህ ብጽፍ ከዛ በኋላ ክርስትናው ላይም ያለውን የባቢሎችንም ጥቅሶች እንትኖችም ምናምን ነገር ሁሉንም ያወጣልሃል ከፈለክ ማለት ነው። እንትኖች ማለት ነው። ሀዲሱን አውጡለት፣ ምችሉ ሰዎች ካላቸው አውጡለት እና አሳዩት። እኔ እየነዳው ስለሆነ የኢማም ሙስሊም ላይ ያለው በ3 ነገር የተነሳ የሙስሊም ደም ሊፈስ ይችላል። አንደኛ ጋብቻ ላይ ያለ ዚና ካደረገ ዝሙት ካደረገ ያው ይገደላል ማለት ነው በኢስላም በሸሪያው። ሁለተኛ የገደለ ሰው ይገደላል። ሶስተኛው ከሃይማኖቱ ወጥቶ ጀማውን የሚከፋፍል